ክሪፕቶከረንሲ ምንድነው? ቢትኮይን፣ ዶጅ ኮይን፣ ኢቲሪየም የምንላቸው ነገሮችስ ምንድናቸው? ክሪፕቶከረንሲ ራሱ እንዴት ነው የሚሰራው? እስቲ እነዚህን ሐሳቦች ቀለል አድርገን ለመነጋገር እንሞክር። ክሪፕቶከረንሲ የሚለው ቃል ክሪፕቶና ከረንሲ የሚሉ ቃላትን በውስጡ የያዘ ሲሆን ክሪፕቶ የሚለው ቃል ክሪፕቶስ ከሚል የግሪክ ቃል የመጣ ሲሆን ትርጉሙም የተደበቀ ወይንም ሚስጥራዊ ማለት ሲሆን ከረንሲ ማለት ደግሞ መገበያያ ማለት ነው። ክሪፕቶ የሚለው ቃል ከክሪፕቶግራፊ ሐሳብ ጋር የሚገናኝ ቃል ነው። ክሪፕቶግራፊ የምንለው ሁለት አካላት ሚስጥራዊ በሆነ መንገድ መረጃ መለዋወጥ የሚችሉበትን መንገድ የሚያጠና ሳይንስ ነው። ለምሳሌ እናንተን ቻው ለማለት ካሁን በኋላ 12 ነው የምላችሁ ብዬ ብነግራችሁና ሌላ ጊዜ መጥቼ 12 ነው ብላችሁ ቻው እያልኳችሁ እንደሆነ ይገባችኋል። ሌላ ይህንን ለማያውቅ ሰው ግን ሄጄ 12 ብለው አብዳሃል እንደ ምንድነው የምታወራው ነው የሚለኝ። ይህ ማለት ያ ሰው የማወራውን ቢሰማ ምን እንደሆነ ሳይገባው እናንተም ብቻ ቻው አልኩ ማለት ነው። ይህንን ሚስጥራዊ መረጃ መለዋወጫ መንገድ ከጥንት የሮም ወታደሮች እስካሁን ያሉት ዘመናዊ ወታደሮች ድረስ የክሪፕቶግራፊን ሳይንስ እያሻሻሉት ተጠቅመውታል። አሁንም ይጠቀሙታል። በአንደኛውና በሁለተኛው ጦርነት ጊዜያትም ክሪፕቶግራፊ መረጃ ለመለዋወጥ በስፋት ጥቅም ላይ ውሏል። በተለይ በሁለተኛው የዓለም ጦርነት የናዚ ጀርመኒ ጦር ኤኒግማ የሚባል የክሪፕቶግራፊ መሳሪያ ሰርተው በጣም ሚስጥራዊ በሆነ መንገድ ይነጋገሩ ነበር። ሁለት ወታደሮች በሬዲዮ መረጃ ሲለዋወጡ መረጃ የሚቀባበሉት በኤኒግማ ኢንክሪፕት እያደረጉ ነው። ይህ ኤኒግማ የሚባል መሳሪያ እንዴት እንደሚሰራ ላሳያችሁ። ለምሳሌ እንዴት ናችሁ የሚለውን መልእክት ማስተላለፍ ከተፈለገ እንዴት ናችሁ የሚለውን መልእክት ወደዚህ ኤኒግማ ወደሚባለው ማሽን ስታስገቡት እንደዚህ ጅብሪሽ የሆነ ወይንም ደግሞ ወደማይነበቡ ቃላት ይቀይረዋል። ነገር ግን ግራ የገባው ነው ማለት ግን መፈታት የማይችል ነው ማለት አይደለም። ማለትም ይህ ማሽን ያደረገው እን ወደ ህ፣ ንን ወደ ነ፣ ሌሎችንም እንዲህ እያደረገን የቀየራቸው። ይህ ማለት እነዚህ ጅብሪሽ ቃላት ከየት እንደመጡ ይታወቃል። መልሰን ወደ ኖርማል መቀየር እንችላለን። ይሄ ማለት ደግሞ እንዴት ናቸው የሚለውን ጽሑፍ ወደማይነበብ መልእክት ወይንም ደግሞ ኢንክሪፕት አደረገ ነው ማለት ነው። ስለዚህ ወታደሮቹ በሬዲዮ ሲነጋገሩ እንዴት ናችሁ በማለት ፋንታ ሀ ነ ሸ ነ ሀ ሀ ዝ ሀ ምናምን የሚለውን ቃላቶች ያስተላልፋሉ። መልእክት የደረሳቸው ወታደሮች ደግሞ ሀ ነ ሸ ነ ሀ ሀ ዝ ሀ የሚለውን ሜሴጅ እነሱ ጋር ወዳለው ኤኒግማ ማሽን ያስገቡና ማሽኑ መልሶ እንዴት ናችሁ የሚለውን ዋና መልእክት ይሰጣቸዋል። ይሄ ማለት ዲክሪፕት አደረጉት ማለት ነው። ይሄ ማለት ደግሞ የሚነጋገሩበት ሬዲዮ ራሱ ቢጠለፍ ሬዲዮን የጠለፉት ሰዎች የሚሰሙት ሀ ነ ሸ ኘ ነ ሀ ምናምን የሚል ግራ የገባው ጅብሪሽ የሆነ ነገር ነው። ስለዚህ የሚነጋገሩበት ሬዲዮ ቢጠለፍ ራሱ ሚስጥራቸው አይወጣም ማለት ነው። ግን እኮ በጠላት ሳይድ ያሉት ይህንን ማሽን ካገኙት በቀላሉ ኮዱን ይፈቱታል ልትሉ ትችላላችሁ። ነገር ግን እን ወደ ሀ ንን ወደ ነ የመቀየር ሂደት የማሽኑ አንድ ሴቲንግ ነው። ሴቲንጉን ስትቀይሩ ደግሞ እን ወደ ሀ ንን ወደ ከ መቀየር ይቻላል። ሌላ ሴቲንግ ስትቀይሩ ወደ ሌላ ይቀይሯል። ሌላ ብትቀይሩም ወደ ሌላ ይቀይሯል። ስለዚህ ናዚዎች የማሽኑን ሴቲንግ በየቀኑ ስለሚቀይሩት ማሽኑ ቢገኝ ራሱ ካሉት ብዙ ሴቲንጎች የትኛውን እንደተጠቀሙ ለማወቅ እጅግ በጣም ያስቸግራል። ይህንን በቀላል አገላለጽ ለመግለጽ ለምሳሌ አንድን ሳንቲም ወደ ላይ ቶስ ብናደርግ ሄድ ወይንም ቴል መሆኑን የመገመት ዕድላችን 1/2 ነው። በአንጻሩ የኤኒግማ ማሽን ሴቲንግ ኮንፊግሬሽን ዝም ብለን ብንገምት ትክክለኛውን ሴቲንግ የማግኘት ዕድላችን 158 ኳንቲሊየን 962 ኳድሪሊየን 555 ትሪሊየን 217 ቢሊየን 826 ሚሊየን 360 ሺኛ ነው የሚሆነው። ይህ ማለት ማሽኑን ብናገኝ ራሱ ትክክለኛውን ሴቲንግ የመገመት ዕድላችን በጣም ትንሽ ነው ማለት ነው። በዚህ ሴኪዩር የሆነ የኮሚኒኬሽን ስርዓታቸው ምክንያት የጀርመን ናዚ ወታደሮች አይነኬ ሆነው ነበር። ነገር ግን አንድ አለን ቱሪን የሚባል የብሪቲሽ ማቴማቲሽያን ከፍተኛ ኮምፒቲሽን ፓወር ያለው ኤኒግማን ኮድ ክራክ ማድረግ የሚችል በድሮ ጓደኛው ስም የሰየመውን ክሪስቶፈር የሚባል ማሽን ሰርቶ ኤኒግማን ክራክ ማድረግ ችሏል። ክራክ ያደረገበት መንገድ ማቴማቲካል ሜቶድ ራሱን የቻለ በጣም ደስ የሚል ሲስተም ስላለው በሌላ ቪዲዮ እንነጋገራለን። ለማንኛውም የኤኒግማ ማሽን ክራክ መደረግ የናዚዎችን ሽንፈት ያፋጠነው ሲሆን የኤኒግማ ክራክ መደረግ ጦርነቱን በ2 ዓመት እንዲያጥር በማድረግ በሚሊዮኖች የሚቆጠሩ ሰዎችን ሕይወት እንዳተረፈ ይነገራል። እንግዲህ የክሪፕቶግራፊ ሳይንስ በዚህ መጠን በታሪክ ውስጥ ትልቅ ቦታ አለው። ስለ ክሪፕቶ የሚለው ቃል ይሄን ያህል ከተነጋገርን አሁን ደግሞ ስለ ከረንሲ እንነጋገር። ቅድም እንደነገርኳችሁ ከረንሲ ማለት መገበያያ እንደማለት ነው። በድሮ ዘመን ሰዎች ለምሳሌ ድንች ካላቸው ሌላ ሰው ደግሞ ቲማቲም ካለው ሲገበያዩ ድንች ያለው ሰው ቲማቲም ለማግኘት ድንቹን ይሰጥና ቲማቲሙን ይቀበላል። ወይም ደግሞ ብርቱካን ከፈለገ ድንቹን ይሰጥና ብርቱካን ይቀበላል። ግን ይሄ ማለት ባለ ቲማቲሙና ባለ ብርቱካኑ ተስማምተው ይገበያያሉ ማለት ግን አይደለም።
ይሄ ማለት በሰዎች ፍላጎት ላይ ይመሰረታል እንጂ እነዚህ ነገሮች ዲፋይን የሆነ ቁርጥ ያለ ዋጋ የላቸውም ማለት ነው። ይህንን ችግር ለመፍታትና ለመገበያየት ሰዎች በቀላሉ የማይገኙ ማዕድኖችን እንደ ወርቅ፣ ብር እና ነሐስ ለግብይት መጠቀም ጀመሩ። በተለይ ደግሞ በኢትዮጵያ ለግብይት አሞሌ ጨውንም እንጠቀም ነበር። ነገር ግን ስልጣኔዎች እያደጉ ሲመጡና ታላላቅ ንግዶች እየተደረጉ ሲመጡ ሰዎች ለመገበያየት በጣም ብዙ መጠን ያለው ወርቅና ብር መያዝ ነበረባቸው። ይሄ ማለት ከቦታ ቦታ ለመጓጓዝ እንደ ፈረስ፣ ጋሪ ያሉ መጓጓዣዎችን መጠቀም ነበረባቸው ማለት ነው። ከዚህ ከባድ ትራንስፖርቴሽን ባለፈ ከሀገር ሀገር ሲጓዙ በተለያዩ ዘራፊዎች ይዘረፉ ነው። ሌላው ትልቅ ችግር የነበረው ለምሳሌ አንድ ወርቅ ይዛችሁ ከወርቅ በጣም ያነሰ ዋጋ ያለው ለምሳሌ ዶሮ መግዛት ቢፈልጉ በጣም ይቸገሩ ነበር። መቼም በገዙ ቁጥር ወርቁን አይቆራርጡትም። እነዚህና የመሳሰሉትን ችግሮች ለመፍታት ሳንቲሞች ተፈጠሩ። ሳንቲሞች የሚፈጠሩት እንደ ወርቅ፣ ብር፣ ኮፐር እና ዚንክ ከመሳሰሉ ኤሌመንቶች ነው። በሳንቲሞቹ ውስጥ ያለው የብርና የወርቅ መጠን ከሳንቲሞቹ ዋጋ ጋር ፕሮፖርሽናል ነው። ለምሳሌ 5 ሳንቲም በውስጡ ያለው ሲልቨር ወይንም ጎልድ መጠን የ5 ሳንቲም ዋጋ አለው። 10 ሳንቲምም 25 ሳንቲምም 50 ሳንቲሞችም በውስጣቸው ያለው የማዕድን መጠን ከዋጋቸው ጋር ፕሮፖርሽናል ነው። በኢትዮጵያም በኦስትሪያና ሃንጋሪዋ ንግሥት ስም የተሰየመው የማሪያ ቴሬዛን ሳንቲም ለግብይት እንጠቀምበት ነበር። እንደውም ቴዲ አፍሮ በዘፈኑ ይህንን ሳንቲም ጠቀስ አድርጎት ነበር። ነገር ግን ከጊዜያት በኋላ አጼ ሚኒሊክ እስከ መቼ በሌላ ሀገር ንግሥት ሳንቲም እንገበያያለን ብለው ራሱን ሳንቲም የሚመስል በራሳቸው ምስል ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ ብለው ሌላ ሳንቲም ወደ ኢትዮጵያ መጡ። ለማንኛውም እነዚህ ሳንቲሞች ከትናንሽ ግብይቶች ጋር የተያያዙ ችግሮችን ቢፈቱም አሁንም ከትላልቅ ግብይቶች ጋር የተያያዙ ችግሮችን ለመፍታት አልቻሉም። ለምሳሌ የ1 ሚሊዮን ብር ግብይትን ፈጽም ብንል ዞሮ ዞሮ ሳንቲሞቹን በፈረስ ወደ መሸከም መመለሳችን ነው። መሸከማችን ካልቀረ ደግሞ ፒውር ጎልድ መሸከሙ የተሻለ ነው። ይሄ ደግሞ መጀመሪያውኑ ለመፍታት ያሰብነውን ችግር መልሶ ያመጣዋል። ይህንን ችግር ለመፍታት እንደ መፍትሄ የተወሰደው ወርቆቹን በፈረስ ይዞ በመሄድ ፋንታ ነጋዴዎች ወርቃቸውን በመንግስት ካዝና ያስቀምጣሉ። መንግስት ደግሞ እኔ ጋር ይህን ያክል ወርቅ አላቸው የሚል ሰርቲፊኬት ይሰጣቸዋል። ለምሳሌ 5 ኪሎ ወርቅ ካስቀምጣችሁ የ5 ኪሎ ወርቅ ሰርቲፊኬት ይሰጣቸዋል። እናንተም ሄዳችሁ በሰርቲፊኬቱ የፈለጋችሁትን ግብይት ትፈጽማላችሁ። የፈለገ ሰርቲፊኬቶቹን ሰጥቶ ከመንግስት ወርቁን ይወስዳል። በጊዜ ሂደት እነዚህ ሰርቲፊኬቶች እየተቀየሩ አሁን ወደምናውቃቸው የብር ኖቶች ተቀየሩ። እነዚህ ሰርቲፊኬቶች ወይንም አሁን እንደምንላቸው የብር ኖቶች ማንም እየተነሳ እንደፈለገ እንዳይሰራቸው እላያቸው ላይ ሚስጥራዊ ቁጥሮችና ምልክቶች ይደረጉበታል። ክሪፕቶ ማለት ምን ማለት ነበር ያለው? ሚስጥራዊ። ለማንኛውም ይሄ መንገድ በትክክል እየሰራ ነበር። በጊዜ ሂደት ችግሮች የመጡት መንግስታት ወርቁ ሳይኖር ዝም ብለው ሰርቲፊኬት ወይንም የብር ኖቶችን ማተም ሲጀምሩ ነው። እንደ መጀመሪያው እንደ ህጉ ከሆነ መንግስት ሰርቲፊኬት ማዘጋጀት የሚችለው ወይንም ደግሞ ብር ማተም የሚችለው ሰው ወርቅ ሲያመጣ ነበር። ይሄ ማለት ብሩ የወርቁን ቫልዩ ይይዛል ማለት ነው። ነገር ግን መንግስታት ዝም ብለው ወርቁ ሳይኖር ሰርቲፊኬቱን መበተን ወይንም ደግሞ ገንዘብ ማተም ጀመሩ። አንድ ገንዘብ ለመገበያየነት እንዲውል 6 ነገሮችን ማሟላት አለበት። የመጀመሪያው ዲዩራቢሊቲ ነው፣ መቆየት የሚችል መሆን አለበት። ሁለተኛው ፖርታቢሊቲ ነው፣ በቀላሉ የምናንቀሳቀሰው መሆን አለበት። ሶስተኛው ዲቪዚቢሊቲ ነው፣ ትንሽም ትልቅም ነገሮችን ለመግዛት የሚያስችለን መሆን አለበት። አራተኛው ዩኒፎርሚቲ ነው፣ ሁሉም ሰው ጋር ያለው የብር አይነት ከሌላው ብር ጋር ዋጋው እኩል መሆን አለበት። አምስተኛው አክሰፕታቢሊቲ ነው፣ ይሄ ማለትም ተገበያዮቹ ብሩን ለመገበያነት ሊቀበሉት ይገባል። ስድስተኛው ሪላቲቭሊ ስካርሲቲ ሊኖረው ይገባል፣ በቀላሉ የሚገኝ ነገር መሆን የለበትም፣ በልፋት የሚገኝ መሆን አለበት። ለምሳሌ ቅጠልን ብር እናድርግ ብንል ማንም ብር ለማግኘት አይሰራም። ምክንያቱም ሁሉም ቅጠል እየቀጠፈ ይሄዳል፣ ብር የሚባለው ነገር ፖይንትለስ ይሆናል ማለት ነው። ለዚህ ነው ብር ሪላቲቭሊ ስካርሲቲ ሊኖረው ይገባል የምንለው። አሁን ላይ ያሉ የገንዘብ አይነቶች የመጀመሪያዎቹን 5 መስፈርቶች የሚያሟሉ ቢሆኑም 6ኛውን ነጥብ ግን አያሟሉም። መንግስታት ገንዘብ ከወርቅ ብርና ከመሳሰሉ ማዕድናት ጋር ያለውን ግንኙነት ቆርጠው ዝም ብለው ገንዘብ ማምረት ጀመሩ። ስለዚህ የምንገበያይበት ገንዘብ ቅድም እንዳየነው በወርቅ ላይ የተመሰረተ ሳይሆን በመንግስታት እምነት ላይ የተመሰረተ ነው። እንደውም አንዳንድ መንግስታት ገንዘብ በገፍ ከማምረታቸው የተነሳ ዜጎች ገንዘብ መቁጠር ሰልችቷቸው በገንዘብ ክብደት መገበያየት ሁሉ ጀምረው ነበር። ዜጎች ለፍተው ገንዘብ ሲያገኙ መንግስታት ዝም ብለው ያትሙታል። ችግሩ እሱ ብቻ አይደለም። ዜጎች ገንዘባቸውን የሚያስቀምጡት በባንክ ነው። ፋይናንሻል ሲስተሙ ደግሞ ሴንትራላይዝድ ስለሆነ በፈለጉበት ሰዓት መንግስታት የሰውን ገንዘብ መከልከል፣ መውሰድ፣ ፍሪዝ ማድረግ ይችላሉ። ይህንን አንፌር የሆነ የተወሰኑ ሰዎች የሚዘውሩትን ፋይናንሻል ሲስተም ለመቀየር ብዙ ሰዎች ሲሞክሩ ቆይተው አልተሳካላቸው። ነገር ግን እንደ አውሮፓውያን አቆጣጠር በ2008 ላይ አንድ ሳቶሺ ናካሞቶ የሚባል ሰው 9 ፔጅ በያዘው ጽሑፉ ቢትኮይንን አስተዋወቀ።
ይህም የክሪፕቶ ከረንሲ ጅማሬ ሆነ። ይህን ናካሞቶ ያስተዋወቀው ክሪፕቶ ከረንሲ እንዴት ነው የሚሰራው የሚለውን ኤክስፕሌን ያደረግኩበትን ቪዲዮ ኮሜንት ላይ እንደ ፓርት 2 ስቴጅ አድርጌላችኋለሁ። እዛ ላይ ታገኙታላችሁ።